ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ውድ ኢትዮጵያውያን እንደምን አላችሁ? እኔ ዶክተር ዝናሽ ብዙ ነኝ። እንኳን ወደ እውነት ድምፅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ እህቶቼ የምንነጋገርበት ብዙዎቻችሁ በቸልተኝነት በጣም ብዙ የተጎዳችሁበትን ዋናና ወሳኝ ነጥብ ነው። ይሄ ምንድን ነው? ገንዘብ ማስቀመጥን በተመለከተ ብዙውን ጊዜ ሁለት ስህተት ተሳሳታላችሁ። አንደኛ ሀገር ቤት በሰው አካውንት ገንዘብ ማስቀመጥ፣ ሁለተኛ በምትኖሩበት ሀገር አካውንት ከፍታችሁ ገንዘባችሁን ማስቀመጥ። ሁለቱም ቢሆን ስህተት ነው። ለምን ስህተት ሆነ? ችግሩንና መፍትሄውን ይዤላችሁ መጥቻለሁ። የእውነት ድምፅን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆይታችሁ ቁም ነገር ትምህርት እንድትወስዱ ለማሳሰብ እወዳለሁ። ወደ ዋናው ነጥባችን እንለፍ። ዛሬ ይዤላችሁ የመጣሁት ርዕስ ገንዘቤን የት ላስቀምጥ የሚል ነው። የቱን ገንዘቤን ካላችሁኝ በ50 30 20 መርህ ስንነጋገር 30% የቁጠባ ገንዘብሽ ነው ተባብለን ነበር። ይሄን የቁጠባ ገንዘብ የት ላስቀምጠው ነው የዛሬው ርዕሳችን። ስለዚህ ችግሩ ምንድን ነው ስንል ሁለት ችግሮች ናቸው። የመጀመሪያው ችግር ገንዘባችንን በሰው አካውንት በእህት በወንድም ወይ ደግሞ በእናት በአባት በእንደዚህ አካውንት ኢትዮጵያ ውስጥ እንልካለን፣ አስቀምጡልኝ በሚል ሰበብ ማለት ነው። ሶሻል ሚዲያውን ያጨናነቀው ራስ ምታት የሆነው ችግር ግን ገንዘባችሁን ትካዳላችሁ። ወይ አላየሁም ወይም ደግሞ አይ ቸግሮኝ ለእንደዚህ አውየዋለሁ የሚል ምላሽ ይሰጣችኋል። ምን ታደርጋላችሁ? ዝም። ወይ ደግሞ ቢበዛ መካሰስ፣ ካልሆነም ደግሞ ሶሻል ሚዲያ ላይ መጥቶ እንደዚህ ሆንኩ፣ ገንዘቤን ተዘረፍኩ። እኔ ግን ተዘረፍኩ ብሎ ከመምጣት በፊት ላለመዘረፍ መጠንቀቅ ወሳኝ ነገር ነው ብዬ ነው የማስበው። ለዛ ነው መፍትሄው ሁሉ ያለው እኛው እራሳችን ጋር ነው። በኋላ ሰዎች በሚያደርጉን ነገር ከማማረር ይልቅ ራሳችን ጥንቁቅ መሆን አለብን። በነገራችን ላይ ሴቶች በተፈጥሯችን በጣም ጥንቁቆች ነን። ግን እናንተ ካላችሁ በጣም ስስ ልብ፣ በጣም የዋህነት፣ እኔ በጣም ከእህቶቼ እውነት በስደት ከሚኖሩ እህቶቼ አብሬያቸው ስለቆየው በጣም የተገነዘብኩት ነገር ሰው ሁሉ እንደነሱ ታማኝ ነው የሚመስላቸው። በጣም የዋህ ናቸው፣ በጣም ሩህሩህ ናቸው፣ ልባቸው በጣም ስስ ነው እና ሁሉም ሰው እንደነሱ ስለሚመስላቸው ወንድሜ ነው እንዴት አድርጎ ይክደኛል፣ እህቴ ናት እንዴት አድርጋ፣ እናቴ ናት እንዴት ብለው ስለሚያስቡ ገንዘባቸውን በሆነ ሰው ስም ያስቀምጣሉ ወይም ታስቀምጣላችሁ። ከዛ በኋላ ባዶ እጃችሁ ትቀራላችሁ። ሁለተኛው ችግር በምትኖሩበት ሀገር ባንክ ማስቀመጥ። ይሄ ደግሞ ምን ችግር አለው መሰላችሁ? ስደተኞች ናችሁ፣ ሀገራችሁ አይደለም። አንደኛ ወለድ አይወልድላችሁም። ሁለተኛው ደግሞ በአጋጣሚ ሆኖ በዛ በምትኖሩበት ሀገር የፖለቲካ ችግር ወይ የኢኮኖሚ ችግር ብዙ ጊዜ ተከሰተ ሲባል እሰማለሁ እና የሆነ ችግር ቢፈጠር ገንዘባችሁን ልታጡ ትችላላችሁ። ያም ሳይሆን ቀርቶ እንደ አጋጣሚ ሆኖ በሆነ ምክንያት ከዛ ሀገር ብትባረሩ ገንዘባችሁን የማግኘት እድላችሁ በጣም ዝቅተኛ ነው። ስለዚህ እህቴ ይሄንን ስህተት እንዳትሳሳች፣ በሰውም አካውንት እንዳታስቀምጪ፣ በራስሽም በምትኖሪበት ሀገር ባንክን እንዳታስቀምጪ። ታዲያ የት ላስቀምጠው ልትይኝ ትችያለሽ። ስደተኞች የትም ሀገር ሆነው የዲያስፖራ አካውንት ማውጣት ይችላሉ። ስለዚህ መፍትሄው ምንድን ነው ካልሽኝ፣ በሀገርሽ ባንኮች ማስቀመጥ። በዲያስፖራ አካውንት ማስቀመጥ ምን ጥቅም አለው ካልሽኝ፣ ጥቅሙን እንደሚከተለው 1 2 3 ብዬ 3 ጥቅሞችን ይዤልሽ መጥቻለሁ። 1 የውጭ ምንዛሬ ቁጠባ። እንግዲህ ብዙ አሁን ላይ ኢትዮጵያ ውስጥ በጣም የምንቸገርበት እንደ ሀገር የኢትዮጵያ ብር ከጊዜ ወደ ጊዜ ዋጋው እየቀነሰ ነው የሚል የብዙ ሰው ምሬት ነው። ብዙ ሰው ያማርራል። ነገር ግን አንቺ የዲያስፖራ አካውንት ከፍተሽ ስታስቀምጪ ገንዘብሽን በዩሮ ወይም በዶላር ማስቀመጥ ትችላለሽ። ይህ ማለት ደግሞ የገንዘብ ዋጋ መቀነስ አያሳስብሽም ማለት ነው። የዩሮና የዶላር ዋጋ ከጊዜ ወደ ጊዜ እየጨመረ በኢትዮጵያ ገበያ እየጨመረ ነው እንጂ እየቀነሰ ሲሄድ አላየንም እስካሁን። ወደፊት የሚመጣውን ባናቅም ማለት ነው። ስለዚህ ገንዘብሽ በዩሮ ወይም በዶላር ተቀመጠ ማለት ገንዘብሽ ዋጋው እየጨመረ ነው የሚሄደው ማለት ነው። ወለድ ታገኛለሽ፣ የገንዘብሽ ቫልዩ ወይም ዋጋ ደግሞ አይቀንስም ማለት ነው። ሁለተኛው ጥቅም ደግሞ የቤት መግዣና የንግድ ብድር ታገኛለሽ።
በመደበኛነት በዲያስፖራ አካውንት የምትቆጥቢ ከሆነ ለቤት መስሪያ ወይም ደግሞ ለንግድ መጀመሪያ በብድር የማግኘት ወይ ደግሞ በብድር እንድታገኝ ያመቻቻል። ይህ እንግዲህ ባዶ እጅሽን ወጥተሽ ከሀገርሽ ስትወጪ ባዶ እጅሽን ወጥተሽ ወደ ሀገርሽ ስትመለሽ ግን ባዶ እጇን መጣች የሚለውን የነበረ ታሪክ የእስካሁን ትርክት ታሪክ አድርገሽ ቪላ ቤት ይኖርሻል ወይም ደግሞ የራስሽ የሆነ ንግድ የምትጀምሪበት ገንዘብ ታገኛለሽ ማለት ነው። ይሄ እንደ ቀላል የሚታይ አይደለም። ሶስተኛውና ዋናው በጣም ዋናው መሰረታዊ ጥቅም ግን ገንዘብ ብድርን ባታገኝ ወለድን ባታገኝ በራስሽ ስም ገንዘብሽን አስቀምጠሽ ራስሽ ማዘዝ ትችያለሽ። ወስዶብኝ ይሆን ይሰጠኝ ይሆን አስቀምጦት ይሆን አጥፍቶት ይሆን ምን አድርጎት ይሆን የሚል ስጋት ውስጥ አትገቢም። ገንዘብሽ የራስሽ ጋር ነው። በፈለግሽ ሰዓት ከዘመድም ሳትቀያየሚ ራስሽም የለፋሽበትን ገንዘብ ሳታጪ ያስቀመጥሽው ለምን 100 ብር አይሆንም? 100 ብሩን የማግኘት እድል እያጣችሁ ነው አሁን የተቸገርነው። እናንተም የተቸገራችሁት እኛም ስንሰማ እየተሳቀቅን ያለ ነው። 1000 ብር ታስቀምጫለሽ። 1000 ብሩን የሆነ ነገር ገዝቼበታለሁ ለእንትና ሰጥቼዋለሁ ምናምን የሚል ነገር ይመጣል። ስለዚህ ቢያንስ ያንን ታስቀሪያለሽ። ገንዘብሽን በእጅሽ ይዘሽ የማዘዝ እድሉ ይኖርሻል ማለት ነው። በነፃነት በራስሽ ገንዘብ የፈለግሽውን ነገር ማድረግ ትችያለሽ። ማንም የላብሽን ውጤት ማንም አይነካብሽ። በራስሽ አካውንት ከፍተሽ ገንዘብሽን ስታስቀምጪ ማለት ነው። እንግዲህ እህቴ አሁን የውሳኔ ሰዓት ነው። የእስከዛሬው አልፏል። ከዚህ በኋላ ስላለው ግን ሁሉም ነገር በእጅሽ ላይ ነው። ዛሬውኑ ወደ አቅራቢያሽ ወደሚገኝ የኤምባሲ በመሄድ የዲያስፖራ ባንክ አካውንት በማውጣት ወይም ደግሞ የባንኮችን መተግበሪያ አፕ በመጠቀም የዲያስፖራ አካውንት ክፈች። የለፋሽበትን ሳንቲም ለቁም ነገር አውዩ። ላብሽን ለቁም ነገር አውዩ። እድሜሽን ለቁም ነገር አውዩ። ቪዲዮን ከወደድሽው ላይክ፣ ይጠቅማል ብለሽ ካሰብሽ ደግሞ በዙሪያሽ ላሉት እህቶችሽ ሼር፣ እንዲሁም ደግሞ የእውነት ድምፅ ዩቲዩብ ቻናልን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ቪዲዮዎችን እንድታገኚ እያስታወስኩሽ ህይወትሽን መለወጥ ፈቃደኛ ከሆንሽ ፍላጎት ካለሽ የእውነት ድምፅ ቤተሰብ በመሆን ጉዟችንን እንድትቀላቀይ እጋብዝሻለሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልኝ።